እነዚህ 10 ቀናቶች ያመለጡት ሙስሊም ነፍሱን ትልቅ አጅር እንዳስመለጠ ይወቅ። እነዚህም 10 ቀናቶች ከረመዳን የመጨረሻዎቹ 10 ቀናቶች ይበልጣሉ። እነዚህም 10 ቀናቶች ዱንያ ላይ ካሉ ቀናቶች ሁሉ በላጭ ቀናቶች ናቸው። በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ማ ሚን አያምን አልዐመሉ ሷሊሑ ፊሂነ አሐቡ ኢለላሂ ሚን ሃዚሂ አልአያም። ከነዚህ ቀናት የበለጠ መልካም ስራዎች በአላህ ዘንድ የተወደዱባቸው ቀናት የሉም አሉ ዐለይሂ ሰላቱ ወሰላም። እነዚህ 10 ቀናቶች የዙል ሒጃ 10 ቀናቶች ናቸው። ስለዚህ በእነዚህ 10 ቀናቶች መልካም ስራ የተባለን ሁሉ እንስራ። መልካም ስራ ሲባል ደግሞ ለአላህ ተብሎ ጥርት ተደርጎ የሚሰራ መልካም ስራና የረሱልን ሰለላሁ ዐለይሂ ወሰለም ፈለግ በመከተል ምንም ሳይጨመርና ሳይቀነስ የሚሰራ መልካም ስራ ነው። አላህን ሱብሓነሁ ወተዓላ በብቸኝነት እሱን ብቻ ማምለክ፣ በብቸኝነት እሱን ብቻ መጣራት፣ በብቸኝነት እሱን ብቻ መለመን፣ በብቸኝነት ለሱ ብቻ ማረድ፣ ተውሂድን ማረጋገጥ ትልቁ መልካም ስራ ነው። ከዚህ በመቀጠል ሰላትን ወቅቱን ጠብቆ መስገድ፣ ዚክር ማድረግ፣ ቁርአን መቅራት ሊሆን ይችላል፣ ሰደቃ ማድረግ ሊሆን ይችላል። በእነዚህ 10 ቀናቶችም ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር የሚልን ዚክር እናብዛ። ከዱዓም በዚህ ዱዓ አዘውትረን ከልባችን አላህን ሱብሓነሁ ወተዓላ እንለምነው። ዱዓውም ይህ ነው፣ ረበና አቲና ፊዱንያ ሐሰነ ወፊል አኺረቲ ሐሰነተን ወቂና ዐዛበናር። አላህ ሱብሓነሁ ወተዓላ ከሚጠቀሙ ሰዎች ያደርገን። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።